ሰላም እንዴት ናችሁ? ውድ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የምንገኘው በአያት አደባባይ ያልተወራለት የአያት ባቡር ጣቢያው ሳይታችን ነው የምናሳያችሁ። የሚገርማችሁ በዚህ ሳይታችን ላይ ለየት የሚያደርጋቸው ብዙ ነገሮች አሉ። ከሱ ውስጥ ምንድነው ሳይቱ ላይ ያለው ወደ 15 ቴራዞች አሉት። ሀዘን ለደስታ ለተለያዩ ነገሮች ፕሮግራሞችን በነጻነት የምንጠቀምበት ያችን ነው ማለት ነው። እና አካባቢው የባቡር ጣቢያ ነው። ባቡር መነሻው ከዚህ ነው እና ደግሞ ባቡር ጣቢያውን ይዘን ምን እናገኛለን? አደባባዩ አለ። በተለያዩ መንገዶችን ሊያስወጡን የሚችሉ መንገዶች አሉን ማለት ነው። እና በዚህም ወደ ክፍለ ሀገርም ወይ ወደዚህ ወደ ናዝሪት፣ ወደ አዳማ፣ ወደ ቢሾፍቱ መሄድን ብንፈልግ ከሆነ ቅርብ የሆነ መንገድ ነው። እናም ደግሞ ሰፊ ቦታ ነው ይዞ ያለው። እዚህ ውስጥ ያሉት የካሬ አማራጮች በጣም ዝቅ ያሉ የካሬ አማራጮች አሉ። በተመጣጣኝ ዋጋ ነው የምትገዙት። ያለቀ ባለቤት በዚህ ዋጋ የእውነት የትም ልታገኙ አትችሉም። ካሬ ጀምሮ እስከ ትላልቅ ካሬዎችን ማግኘት የምንችልበት አማራጮች አሉን። እነዚህ ቤቶች ያለቁ ያሉ ናቸው። ግንባታቸው ከ90% በላይ ናቸው እና ውስጡ ጂፕሰም ምናምን የተሰራለት ያለቀለት ያለ ቤት ነው። ውስጡ እየጸዳ ነው እና ሌላው ቀለም ምናምን ነገር ነው የሚቀረው። ቅርብ ከምናስረክባቸው ቤቶች ውስጥ ይሄ ዋነኛውና አንደኛው ነው። እናም ሱቅም አለ። ሱቁን እዚህ ሆናችሁ ለመከታተል እንዲመቻችሁ ቀድማችሁ ይሄንን ብትፈርሙ መልካም ነው። ሱቁን ለሽያጭ አልወጣም። ብዙ የሱቅ አማራጮችም አሉት እና ቤታችሁንም ሱቃችሁንም ከአንድ ቦታ ታገኛላችሁ ማለት ነው። እናም ከዚህ በተጨማሪ አክሲዮኖች አሉን። ከ250 ሺህ ብር ጀምሮ አክሲዮን መግዛት ትችላላችሁ። ክፍያው በ40% ቅድመ ክፍያ መከፈል እስከ 3 አመት ቀሪውን መክፈል ትችላላችሁ። ቀሪው ራሱ እናንተ ባትከፍሉት የገዛችሁት አክሲዮን በወሩ ትርፉ ለእናንተ እየቆጠረ ስለሚሄድ ያቺ 40% ተጠራቅማ ሁሉንም 100% ሊዛጋላችሁ ይችላል። ስለዚህ የአክሲዮንም ተጠቃሚ ሁሉ 51% አክሲዮኑ በተለያዩ ወደ 9 ድርጅቶች አሉት። በስሩ እህት ኩባንያዎች አሉት። እዚህ ጋር ወይም ደግሞ አያት አካባቢ ማይመቻችሁም ወደ ሲኤምሲም አለ። ሲኤምሲ ሳይት እያለቀ ያለበት ደረጃ ነው ያለው። ይሄኛው ልክ እንደዚህኛው በማለቅ ያለ ቤቶች ውስጥ አንደኛው የሲኤምሲው ነው። እናም ከከተማ መሃል ደግሞ ካሳንቺስ እጅግ በጣም እየለማች ካለችው ወይም ታሪካዊቷ ካሳንቺስ እዛም ልናገኝ እንችላለን። እዛም ደግሞ ገና በቅርብ ነው ሽያጭ ክፍት ያደረግነው። መታችሁ ይሄንንም ጎብኙን። ለበለጠ መረጃ ከስር በመታየት ስልክ ደውሉልን። እናመሰግናለን።